የት ነው ያለሽው? አማቴን ለመጠየቅ ወደ ቤት መጥቼ። እኛ ቤት ነው ያለሽው? አዎ እኛ ቤት ነው ያለሁት። በጣም ጥሩ፣ እዛው ጠብቂኝ። እሺ እጠብቅሃለሁ የኔ ማር። ትንሽ የተቆጣ ይመስላል። ለነገሩ ለምን አይቆጣ? የገዛ እናቱ ይሄ ሁሉ በደል አድርሳበት። እናቴን አትናገረት እያልኩሽ ነው። ባንቺ የተነሳ ቆይ ይሄ ቤተሰብ እስከ መቼ ነው የሚበጠበጠው? በእኔ የተነሳ አይደለም ይሄ ቤት እየተበጠበጠ ያለው። አምራን እሺ አሁን ከዚህ ቤት ውጪ እያልኩሽ ነው። አይገርም? የኔ እዚህ መምጣት ምንም ያስፈራሻት መሲም። ምናልባት አመጣጤ ሳይገባሽ ቀርቶ ይሆን? ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦቼ፣ ከሀገር ውስጥም ከሀገር ውጭም ያላችሁት በሙሉ ሰላማችሁ ይብዛላችሁ እያልኩኝ ዛሬ ኑሃሚን ተከታታይ ድራማ እጅግ በጣም አስደንጋጭና አሳዛኝ ቦታ ላይ መድረሱ ይታወቃል። እንግዲህ በስተመጨረሻ ወይዘሮ ዝናሽና አቶ ለይኩን ለመፋታት በጣም በከፍተኛ ደረጃ መቃረባቸው ይታወቃል። በዚህም ይህንንም ተከትሎ ኤሚ እዛ ቤት እነሱ ከተፋቱ እኔ ደግሞ አንድ ላይ እነሱ እንዲሆኑ በማየት አልኖርም ብላ አሁን ላይ መወሰኗ ይታወቃል። እንግዲህ ኤሚ እንደዛ ከወሰነች ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦቼ። እንግዲህ ወይዘሮ ዝናሽና አቶ ለይኩን አንድ ላይ ለመኖር ከቀን ወደ ቀን መፍትሄ ሀሳብ ቢያመጡም አሁን ላይ ግን አንድ ላይ ሊኖሩ አልቻሉም ማለት ነው ውድ ቤተሰቦቼ። እንግዲህ እኔ በበኩሌ እንደዛ ባይሆን አሪፍ ነው ጥሩ ነው ባይነኝ፣ ግን እንደዛ አልሆነም ውድ ቤተሰቦቼ። እዛ ቤት ያለው ነገር አሁን ናሆም ሊፈታ እጅግ በጣም ከፍተኛ ጥረት ቢያደርግም አሁን ላይ ግን ያ ጥረቱ ምንም መፍትሄ አላመጣም። እንግዲህ ውድ ቤተሰቦቼ ይሄ ሁሉም ሴራ ሁሉም ነገር የመጣው በወይዘሮ ዝናሽ በኩል ነው ማለት ነው ውድ ቤተሰቦቼ። እንግዲህ ወይዘሮ ዝናሽ እያንዳንዱ ነገር እዛ ቤት ጥፋት የምታጠፋው እሷ ነች። ግልጽ ባለመሆኗ ምክንያት ከአቶ ለይኩን እያንዳንዱን ነገር በመደበቋ ምክንያት እንደዚህ አቶ ለይኩን ቤተሰብ ችግር ላይ እንዲወርቅ ተዳርጓል ማለት ነው ውድ ቤተሰቦች። ሌላኛው ሀሳብ ደግሞ አምራን ከቀን ወደ ቀን ሌላ ችግር እያመጣች በጣም በከፍተኛ እየተፈታተነች ትገኛለች ማለት ነው ውድ ቤተሰቦች። እንግዲህ አምራን እዛ ቤት በነበረችበት ጊዜ በጣም በከፍተኛ ጦርነት ሊነሳ ነበር። እንግዲህ እሷ ቤት ሆና ከወይዘሮ ዝናሽ ጋር እና ኤሚ ጋር አንድ ላይ እነሱን በከፍተኛ ስትፈታተን ናሆም ከሆስፒታል የእሷን የእርግዝና ሁኔታ ተከታትሎ መጥቶ የት ነሽ ስላት እሷ ደግሞ ቤት ነኝ ብላ እሷን ተከታትሎ እሷ ጋር ደርሶ እሷን ሊገላት አንቋት እሱን ደግሞ ወይዘሮ ዝናሽና ኤሚ እንዳገላገሉት ይታወቃል ውድ ቤተሰቦቼ። እንግዲህ እንደዛ ያደረግሽብኝ ምክንያቱ ምንድነው ብሎ ሲጠይቃት እሷ ደግሞ የመለሰችለት ምንድነው? አዎ እኔ ሻወር የወሰድኩ ነበር ልጁ እኔ ወድቄ ልጁ የወረደብኝ። ከዛ አንተ ደግሞ የምታገባኝ ደግሞ እኔ እርጉዝ ስለሆንኩ ስለምታገባኝ ብዬ ላገባ ብዬ ነው ያሸሁት ብላ አርበስብሳ እንዳለፈች ገልጽ ነው ማለት ነው ውድ ቤተሰቦቼ። እንግዲህ እዛ ሁኔታ ላይ አቶ ለይኩን መጥቶ እነሱን ለማረጋጋት ቢሞክርም ግን አሁን እሷ ሌላ ምስጢር ነግራለሁ ብላ ስትቁለጨለጭ ምንድነው የምትነግረኝ ምስጢር? እውነትም ከእኔ የደበቃችሁ ነገር አለ? እዚህ ቤት ላይ ምን የተፈጠረ ነው ብሎ በከፍተኛ በስጋት ውስጥ ናሆም ሲገባ እኔ ምስጢር ነግራለሁ ብላ ዝም ስትል እሱ ደግሞ በተቃራኒው አንቺ ምስጢር ከነገርሽኝ
የዚህ ቤት ምስጢር ከነገርሽኝ እኔ ከእውነት ልቤ እምርሻለሁ ብሎ ቃል ገባላት። ከዛም እሷ ፊት ለፊት አንተና ዳግም ወንድማሞች ናችሁ ብላ በዳግመኛ የወይዘሮ ዝናሽና የአቶ ለይኩንን ቤቱን ከረብሻ ከሁከት አድናለች ማለት ነው። በዚህ በኩል አሁን አምራንን ሳላደንቅ አልቀርም። ምክንያቱም እሷ ናሆም የዛ ቤተሰብ ልጅ ያለመሆኑን ብትናገር ምን ይፈጠራል ብላችሁ ታስባላችሁ? እንግዲህ በዛ ቦታ እንደዚህ ሆና አምራን ከዛ ቤት ራሷን እንዳወጣች ትገኛለች ማለት ነው። ውድ ቤተሰቦች እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች እኔ በበኩሌ ናሆም ይሄንን ሰምቶ ራሱን በከፍተኛ ሲጨናነቅና ራሱን ሲጫን አሁን ላይ ራሱን ሱስ አስገብቶ መጠጥ እየጠጣ ራሱን እስኪ ድረስ ይጠጣ ነበር ማለት ነው። የዛን ቀን እንግዲህ እሱን አስመልክቶ ደግሞ ለዳግም ለይቅርታ ሲደውል ዳግም ደግሞ ከኑሐሚን ጋር ኑሐሚን ቤት ሆኖ እሱን ለመውሰድ ብሎ እሱ የቀጠረበትን የጠራበትን ቦታ ሄዶ ሲያገኙት እሱ በከፍተኛ ራሱን ስቶ በጣም ጠጥቶ ነበርና እንግዲህ ከዛ ወደ እነ ኑሐሚን ቤት ወሰዱት ማለት ነው። እንግዲህ ከቤተሰቦቹ ጋር በጣም በከፍተኛ ስለተጣላ ኑሐሚን ቤት እመጣለሁ ብሎ እነ ኑሐሚን ቤት እንደመጣ ይታወቃል። ውድ ቤተሰቦች እንግዲህ በዛ ማል ደግሞ ኑሐሚን ከእሱ ጋር አብራ ለመሆን በጣም በከፍተኛ ፍላጎት ቢኖራትም ዳግም ደግሞ በተቃራኒ እጅግ በጣም ይወዳታል ኑሐሚንን። እንግዲህ በዛ ሁኔታ እንዳያችሁት ከሆነ ኑሐሚን እሱን በጣም ስትስመውና በጣም ደስ ብሏት ነበር ማለት ነው። ውድ ቤተሰቦች እሱን አስመልክቶ ደግሞ ዳግም በተቃራኒ ምን እያደረግሽ ነው ብሎ ከእሷ ጋር እንደተጣላ ይታወቃል። ውድ ቤተሰቦች እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ኑሐሚን ከዳግም ጋር ትኖራለች ትላላችሁ ወይስ ከናሆም ጋር ትሆናለች ብላችሁ ታስባላችሁ? እናንተንስ ደስ የሚላችሁ ኑሐሚን ከናሆም ጋር ብትሆን ነው ወይስ ከዳግም ጋር ብትሆን ነው? እንግዲህ ይህን ድራማ እስካሁን ድረስ እየተከታተላችሁ የነበራችሁት ይህን ቻናል ሳብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ውድ ቤተሰቦቼ እንግዲህ ከዚህ በኋላ ናሆም ምን ይሆናል ብላችሁ ታስባላችሁ? የቀረውን ምስጢር አምራን የምትናገር ከሆነ ምን ይፈጠራል ብላችሁ ታስባላችሁ? እዛ ቤት እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጦልኝ። ውድ ቤተሰቦቼ በእኔ በኩል የነበረኝ ሀሳብ አስተያየቴ የእስካሁኑ ይህን ይመስላል። በሚቀጥለው ክፍል እስከምንገናኝ ቻው፣ ደህና ቆዩልን።